ውድ አድማጮቻችን ይህ ከባለፈው ከክፍል 1 የቀጠለ ሞሳድ ከሚለው በደራሲ ቪክተር ኦስትሮቭስኪ እና በተርጓሚ እምሩ ወርቁ የተጻፈው መጽሐፍ ነው። እነሆ በባለፈው ክፍላችን ክፍል 1ን ያቀረብን ሲሆን በዚህኛው ደግሞ ከባለፈው ክፍል የቀጠለ ክፍል 2ን የምናቀርብ ይሆናል። ተከታተሉን። በማግስቱ ማታ የቡድኑ አባላት ሁሉ ተራ ልብስ እንድንለብስ ተነገረን። ወደ ቴል አቪቭ ተወስደን ከሩቅ ሆነን በአይነ ቁራኛ የምንጠብቀውን ህንጻ ለእያንዳንዳችን አሳዩን። በዚህ ጥበቃ ወቅት ስለምናየው ሁሉ ማስታወሻ እንድንወስድ ተነግሮናል። የተጠየቅን እንደሆነም ለመመለስ እንድንችል ለሽፋን የሚሆን ታሪክ እንድናዘጋጅ ተደርጎ ነበር። ከምሽቱ 2 ሰዓት ላይ ከሁለት ካቦች ጋር ሆኜ በአንዲት ትንሽ መኪና ተወሰድኩ። የካቦቹ አንድ የብዙ ውጤቶች ባለቤት የሆነው ዝነኛው ሻይካውሊ ነበር። የዲዚንግ ኦፍ መንገድ ለመድረስ ጥቂት ሲቀረን አወረዱኝ። ከዚያም ባለ 5 ፎቅ ህንጻ እንድጠብቅ አሳዩኝ። ህንጻ ውስጥ የሚገባውንና የሚወጣውን በስንት ሰዓት እንደገባና እንደወጣ፣ አኳኋኑን፣ በስንት ሰዓት የትኛው መብራት እንደበራና እንደጠፋ ማስታወሻ እንድወስድ ተነገረኝ። በኋላ በመኪና የመብራት ምልክት ሰጥተው እንደሚወስዱኝም ነገሩኝ። የመጀመሪያ ሐሳቤ አንድ ቦታ ለመደበቅ ነበር። ግን የት? ልታይ በምችልበት ቦታ መሆን እንዳለብኝ አስጠንቅቀውኛል። ከዚያም ቁጭ ብዬ ህንጻውን ለመሳል ወሰንኩ። በህንጻው ስዕል ውስጥ የምፈልገውን ኢንፎርሜሽን በእንግሊዘኛ ፊደል ወደ ኋላ ለመጻፍ አስቤ ነበር። በጥቁርና ነጭ ቀለም የምስል በመሆኑ ብዙ ብርሃን አያስፈልገኝም። ከግማሽ ሰዓት በኋላ ሰላምና ጸጥታዬን የነሳኝ የመኪና ጥሩምባ ጮኸብኝ። ከዚያም አንድ ሰው ከመኪናው ዘሎ በመውረድ "ማነህ?" አለኝ። "ሲሞን ለሃቭ። እዚህ ምን ትሰራለህ?" "ስዕል እየሳልኩ ነው። ከነዋሪዎቹ አንዱ ባንኩን እየተመለከተ ነው" በማለት ቅሬታ አቅርቧል። በህንጻው አንደኛ ፎቅ ላይ ባንክ ነበረ። "የለም፣ ስዕል እየሳልኩ ነው፣ ተመልከት" አልኩት። የሰራሁትን ስዕል አሳየሁት። "ይህን ቆሻሻ ነገር አትስጠኝ፣ መኪና ውስጥ ግባ" አለኝ። የሰሌዳ ቁጥር ባልነበራት ፎርድ ስኮርት መኪና ውስጥ ሾፌሩና አንድ ሰው ከፊት ተቀምጠው ነበር። የያዘኝ ሰውዬ ከኋላ መቀመጫ ላይ ከጎኔ ሲቀመጥ፣ ከፊት የነበሩት ሁለቱ ሰዎች አንድ ሰው መያዛቸውን ሬዲዮ ያስተላልፉ ነበር። ፊት ተቀምጠው ከነበሩት አንዱ በተደጋጋሚ "ስምህ ማን ነው?" እያለ ይጠይቀኝ ነበር። 2 ጊዜ ሲሞን ብዬ መለስኩለት። ሰውየው እንደገና ሲጠይቀኝ እንደገና መለስኩለት። በዚህ ጊዜ ጎኔ ተቀምጦ የነበረው "ዝም በል" ብሎ በጥፊ መታኝ። "ጥያቄ ጠይቆኝ ነው" ስለው "ምንም አልጠየቀህም" አለኝ። በጣም ፈራሁ። አስተማሪዎቼ የት እንዳሉ አስብ ጀመር። ከጎኔ የተቀመጠው ሰውዬ ከየት እንደሆንኩኝ ጠየቀኝ። ሆሎን ብዬ ስመልስለት ከፊቴ ተቀምጦ የነበረው አንዱ ፊቴን በጣቱ በመውጋት "ስምህን ነው የጠየቅኩት" አለኝ። "ሲሞን ከሆሎን ነው" ብዬ ስመልስለት አጠገቤ ተቀምጦ የነበረው "ምን አይነት ጥበበኛ ሰው ነህ" አለኝና እጄን ወደ ኋላ ጠምዝዞ ያዘኝ። "ነጋዴ ነህ" እያለ መሳደብ ጀመረ። ስራዬ ምን እንደሆነ ሲጠይቀኝ ሰዓሊ እንደነበርኩ ገለጽኩለት። በዚህ ጊዜ ከነበርኩበት ቦታ ብዙ ርቀን ሄደናል። ከፊት የተቀመጠው ሰው "ወደ ከተማ ወስደን እናሳይሃለን" አለኝ። የሳልኩትን ስዕል አጨማዶ በመኪናው ወለል ላይ ጣለው። ከዛም ጫማዬን እንዳወልቅ አዘዙኝ። እጆቼ ወደ ኋላ ታስረው ስለነበር ይህን ማድረግ አስቸጋሪ ነበር። "እጾቹን የት አደረካቸው?" በማለት አንዱ ጠየቀኝ። "ምን ማለትህ ነው? እጽ የለኝም፣ አርቲስት ነኝ" አልኩት። "አሁን ባትናገር ኋላ ትናገራለህ" አለኝ መልሶ። ይህን ሁሉ ሲሆን እየደበደቡኝ ነበር። አንዱ ጉንጬ ላይ በጣም ስለመታኝ ጥርሶቼ በሙሉ የረገፉ መስሎኝ ነበር። ከፊት ሾፌሩ ጎን የተቀመጠው ሰውዬ አንገቴን ጎትቶ ፊቴ ላይ በጥፊ ከመታኝ በኋላ እጾቹ የት እንዳሉ እንድናገር ሲያስፈራራኝ፣ ሾፌሩ ያለምንም እቅድ መኪናውን ያሽከረክር ነበር። ይህ ማስፈራራት መሆኑ ገባኝ። በመንገድ ላይ ያገኙኝ ስለሆነ ሊያስከፍሉኝ መፈለጋቸውን ተረዳሁ። ከዚህ ሁሉ በኋላ የህግ ጠበቃ ማግኘት እንድችል ወደ ፖሊስ ጣቢያ እንዲወስዱኝ ጠየቅኳቸው። ከ1 ሰዓት በኋላ አንዱ
ስዕሎቼ የነበሩበትን ስፍራ እንድነግራቸው ጠየቀኝ። ቴል አቪቭ ውስጥ ያሉትን የስዕል ማሳያ ስፍራዎችን ሁሉ ስለማውቅ የአንዱን ስም ነገርኩት። እጆቼ እንደታሰሩ ወደ ነገርኳቸው ስፍራ ወሰዱኝ። እዚያ እንደደረስንም ስዕሎቼ የደረስንበት ህንጻ ውስጥ መሆናቸውን በምልክት አሳየኋቸው። ሌላው ችግሬ መታወቂያ አልነበረኝም። እቤቴ እንደተውኩት ነገርኳቸው። ከዚያም የተደበቀውን እጽ ለመፈተሽ ነው በሚል ሰበብ የውስጥ ሱሪን ወይም ሙታንታይን አስወለቁኝ። ይህን ሲያደርጉ በጣም ስጋት ያደረብኝ ቢሆንም ቀስ በቀስ እያመኑኝ መጡ። ቀደም ሲል ወደ ወሰዱኝ ቦታ ለመመለስ እንደምፈልግ ነገርኳቸው። ወደ ቦታው ወስደውኝ አውቶቡስ ማቆሚያ አጠገብ መኪናቸውን አቆሙ። አንዱ የተጨማደደው ስዕሌን ከመኪናው ወለል ላይ አንስቶ ወደ ውጭ ወረወረው። ባርኔጣዬንም ወሰዱብኝ። ከሰዎቹ አንዱ ሪፖርት እስኪጽፍ ድረስ እዚያው ተቀመጥን። በመካከል አውቶቡስ መጣ። ከዚያም አጠገቤ የነበረው ሰው እጆቼ ወደ ኋላ እንደታሰሩ ሲወረውረኝ መንገዱ ላይ ተዘረርኩ። የውስጥ ሱሪዬንና ጫማዬን ወርውረውልኝ ከዚያ ቦታ እንዳልቆያቸው ማስጠንቀቂያ ሰጥተውኝ ሄዱ። ሰዎች ከአውቶቡስ ሲወርዱ ራቁቴን መንገድ ላይ ወድቄ ያገኙኝ። እጆቼን ሲፈቱልኝ ልብሶቼን ለብሼ የተወረወረብኝን ወረቀት ሰብስቤ የተመደብኩበትን የጥበቃ ስራ ቀጠልኩ። ከ30 ደቂቃ በኋላ የመብራት ምልክት አየሁ። መኪና ውስጥ ገባሁ። ወደ ካንትሪ ክለብ ጉዞ ጀመርን። ሪፖርት እንድጽፍ ተነገረኝ። ከብዙ ጊዜ በኋላ እነዚህን ፖሊሶች እንደገና አገኘኋቸው። ፈጽሞ ፖሊሶች አልነበሩም። ያን ዕለት ማታ ሁሉም ተማሪ የራሱ ፖሊሶች ያጋጠሙት ይመስለኛል። አንዱ ተማሪ በዛፍ ስር ቆሞ እያለ የማያውቃቸው ፖሊሶች ደርሰው ምን እንደሚጠብቅ ሲጠይቁት ጉጉቶችን በመመልከት ላይ መሆኑን ነገራቸው። ፖሊሶቹ ምንም ጉጉት እንደሌለ ሲነግሩት ተማሪው እናንተ ሰዎች እያስፈራራችኋቸው ነዋ በማለት መለሰላቸው። እሱም እንደኔ ለሽርሽር ተወስዶ ብዙ ፈተናዎችን ካየ በኋላ ተመልሷል። አንደኛው ተማሪ ደግሞ በታወቀው የኪኬር ሐምዲና አደባባይ ታሰረ። በልዩ ተልእኮ ላይ እንደነበረ ነገራቸው። ተልእኮውም ለሞሳድ ምልመላ የተሰጠው ፈተና መሆኑን ገለጸላቸው። ማንም ሊገምት እንደሚችለው ይህ ሰው ፈተናውን አላለፈም። በመጀመሪያው ዙር ከኔ ጋር ከነበሩት 10 ሰዎች መካከል ዳግመኛ ያየሁት አንዷን ሴት ብቻ ነው። የሞሳድ አባላት ቤተሰቦች በሳምንቱ መጨረሻ ቀናት ወደሚሄዱበት የመዋኛ ቦታ ሕይወት አዳኝ ዘበኛ ሆና ነበር። በሶስተኛው ቀን ከቁርስ በኋላ እንደገና ወደ ቴል አቪቭ ተወስደን ወደ አንድ ቡና ቤት ገብቼ ከርቀት ከሚያሳዩን ሰው ጋር ከተነጋገርኩ በኋላ ለዚያን ዕለት ማታ ቀጠሮ እንድወስድ ተነገረኝ። ሆቴሉን ለጥቂት ጊዜ አተኩሬ ከተመለከትኩ በኋላ ገባሁ። እንደገባሁም የተጠቆምኩት ሰው አጠገብ ሄጄ ተቀመጥኩ። ሰውየው ስለ ፊልሞች የሚያወሳ መጽሔት ያነብ ነበር። የሆቴሉ ስራ አስኪያጅ እንደሆነ ገብቶኛል። ግን ፊልም አንሺ ስለሆንኩና ይህን ቦታ ለፊልም ማንሳት ስራ ጥሩ ስፍራ በመሆኑ ስራ አስኪያጁን ለማነጋገር እንድችል እንዲያሳየኝ ዘበኛውን ጠየቅኩት። ተናግሬ ሳልጨርስ አጠገቤ እንደሆነ ተረዳሁ። ከሱ ጋር ተነጋግሬ እንዳበቃሁ ሌላም የማየው ስፍራ እንደነበር ነግሬው ለማታ ቀጠሮ ይዤ ተጨባብጠን ተለያየን። ቀጥሎም 10 ሰልጣኞች ሮስቻይልድ ቡሌቫርድ ተብሎ ወደሚጠራው የመናፈሻ ስፍራ ተወስደን ቀይና ጥቁር ጠቃጠቆ ያለበት ሸሚዝ የለበሰ ትልቅ ሰው በዚያ በኩል ስለሚያልፍ በዝግታ እንድንከታተለው ተነገረ። እኛን ደግሞ 20 የሚሆኑ ሰዎች ይከታተሉን ነበር። 10 ሰዎች ሆነን ሳናስነቃ መከታተል በጣም አስቸጋሪ ነው። ሰውየውን ለ2 ሰዓት ያህል ተከታተል ነው። በዚህ ወቅት በቤቶች ሰገነት ላይና በዛፎች ስር ሆኖ የሚመለከቱን ሰዎች ደግሞ ነበሩ። ይህ ልምምድ አብቅቶ ሪፖርታችንን እንዳጠናቀቅን እንደገና ተበታተንን። እኔ ወደ ኢበን ጊሽሮል መንገድ ተወሰድኩ። በሃፖ አሊም ባንክ ፊት ለፊት ካወረዱኝ በኋላ የባንኩን ስራ አስኪያጅ ስም፣ የግል አድራሻውን፣ ስለሱ የተቻለኝን ኢንፎርሜሽን ሁሉ ይዤ እንድመለስ ተነገረኝ። በእስራኤል ሁሉም ሰው ስለማንኛውም ነገር ዘወትር ተጠራጣሪ መሆኑን ማወቅ ያስፈልጋል። ሱፍ ለብሼ ነበር። ቀጥታ ወደ አንዱ ጸሐፊ ሄጄ የስራ አስኪያጁን ስም ጠየቅኩት። ጸሐፊው ከነገረኝ በኋላ በእኔ ጥያቄ ወደ 2ኛ ፎቅ መራኝ። ፎቁ ላይ ወጥቼ ያገኘሁትን ሰው ለረጅም ጊዜ በዩናይትድ ስቴትስ ስኖር እንደነበርኩና አሁን ግን በዚህ ለመኖር የመጣሁ በመሆኔ
በርካታ ገንዘብ ወደዚህ ማዛወር የሚቻልበትን ሁኔታ ከስራ አስኪያጁ ጋር ለመነጋገር እንደምፈልግ ነገርኩት። እንድገባ ፈቀደልኝ። ቢሮ ገብቼ ጥቂት እንዳወራን ረዳት ስራ አስኪያጅ ሆኖ ወደ ኒውዮርክ መዛወሩን ገልጾልኝ እቤቱ ጋበዘኝ። አድራሻዬን ሲጠይቀኝ ለጊዜው ጉዞ ላይ በመሆኔ እስራኤል ውስጥ ስልክ እንደሌለኝ አስታውቄው የራሱን ከሰጠኝ እንደምደውልለት ነገርኩት። ለመጀመሪያ ጊዜ $50,000 ለማዛወርና ከዚያም ቀስ በቀስ ቀሪውን ለማምጣት ስለሚቻልበት ሁኔታ ተወያየን። የገንዘቡ ዝውውር ጉዳይ ከ10 እስከ 20 ደቂቃ የበለጠ ጊዜ አልፈጀብንም። ከዚያም በዘዴ ጨዋታችን ማህበራዊ ገጽታ እንዲይዝ አድርጌ በአንድ ሰዓት ጊዜ ውስጥ ስለ ሰውየው ማንነት ሁሉንም ነገር ለማወቅ ቻልኩ። ይህን ፈተና ከጨረስኩ በኋላ እኔና 2 ሰልጣኞች ወደ ታል ሆቴል ተወስደን ሌሎች እስኪመጡ ድረስ እንድንቆይ ተደረገ። 10 ደቂቃ ሳንቆይ 6 ሰዎች መጡ። አንደኛው በጣቱ ወደ እኔ እያመለከተ እሱ ነው አላቸው። ከኛ ጋር ና፣ ሆቴል ውስጥ ብጥብጥ መፍጠር አትሞክር አሉኝ። ምን ማለታችሁ ነው? ምንም ነገር አላደረኩም አልኳቸው። ከኛ ጋር ና አለ አንዱ። ሶስታችንንም ወስደው በተሸፈነ መኪና ውስጥ አስገቡን። ከዚያም አይናችንን አስረው ከተማ ውስጥ ያዞሩን ጀመር። በኋላም አይኖቻችንን እንደታሰርን ወደ አንድ ህንጻ ተወሰድን። እዚያም እንድንለያይ ተደረገ። በጣም ጠባብ ክፍል ውስጥ ተወስጄ አንድ ነገር ላይ እንድቀመጥ ተነገረኝ። ከ2 ወይም ከ3 ሰዓት በኋላ ከክፍሉ ውስጥ አወጡኝ። የተቀመጥኩት በሞሳድ ማሰልጠኛ አካዳሚ በሁለተኛው ፎቅ መታጠቢያ ቤት በመጸዳጃው ላይ መሆኑን በኋላ ነው የተገነዘብኩት። ከዚህ በኋላ ከኮሪደሩ ውጭ ወደምትገኘው ትንሽ ጠባብ ክፍል ተወሰድኩ። መስተዋቱ የተሸፈነ ሲሆን አንድ አተኩሮ ሰውን የሚመለከት ሰው ቁጭ ብሎ ነበረ። በአይኑ ውስጥ ትንሽ ጥቁር ነጥብ ነበረው። ይህም በአንድ አይን ውስጥ 2 ብሌኖች ያሉት ያስመስለው ነበር። ረጋ ብሎ ጥያቄዎችን ይጠይቀኝ ጀመር። ባለፈው ጊዜ ከሆቴል ውስጥ የስልክ መነጋገሪያውን ጫፍ ለምን እንደወሰድኩ፣ የሽብር ፈጠራ ስራ ለመስራት አስቤ እንደሆነ፣ የት እንደምኖርና ሌሎችንም ጥያቄዎች ጠየቀኝ። በአንድ ወቅት ወደ ሰጠኋቸው አድራሻ ሆሎን እንደሚወስዱኝ ሲነግረኝ ባዶ ስፍራ መሆኑን ስለማውቅ ሳኩ። ለምን እንደምስቅ ሲጠይቀኝ ሁኔታ ሁሉ እንዳስገረመኝ ነገርኩት። ራቁቴን ወደ መታጠቢያ ክፍል መልሰውኝ በሩን ከመዝጋታቸው በፊት አንደኛው ባልዲ ሙሉ ውሃ አፍስሶብኝ ወጣ። እየተንቀጠቀጥኩ ራቁቴን ጥለውኝ ሄዱ። ከዚያም ቢሮ ውስጥ ወደ ነበረው ሰው መልሰው ወሰዱኝ። አሁን መሳቅ ትፈልጋለህ አለኝ። በቢሮውና በጠባቡ የመታጠቢያ ቤት መካከል ለ4 ወይም ለ5 ጊዜ ያህል አመላለሱኝ። አንድ ሰው ከውጭ የቢሮውን በር በሚያንኳኳበት ወቅት ጠረጴዛ ስር እንድደበቅ የተነገረኝ በመሆኑ ለ3 ጊዜ ያህል ተደብቄ ነበር። በመጨረሻም አትበሳጭ፣ አለመግባባት ተፈጥሮ ነው አለኝ ሰውየው። ልብሴን ከሰጡኝ በኋላ ወደ ወሰዱኝ ቦታ እንደሚመልሱኝ ነገሩኝ። አይኖቼን አስረው መኪና ውስጥ ካስገቡኝና ሹፌሩ የመኪናውን ሞተር ካስነሳ በኋላ አንዱ መልሱት፣ የሰጠንን አድራሻ አይተናል፣ በቦታው ማንም የለም አለ ድምጹን ከፍ አድርጎ። ምን እንደምትናገሩ አላውቅም አልኳቸው። መልሰው መታጠቢያ ቤት ውስጥ ከተቱኝ። ከ20 ደቂቃ በኋላ እንደገና ወደ ቢሮ ወስደውኝ እናዝናለን፣ ስህተት ተፈጥሮ ነው አሉኝ። ከዚያም ወደ ካንትሪ ክለብ ወሰዱኝ። በድጋሚ ይቅርታ ጠይቀውኝ ተመልሰው ሄዱ። በመጀመሪያ ሳምንት 4ኛው ቀን ጠዋት የኮርሱ ተሳታፊዎች ሁሉ ለውይይት ተራ በተራ እየተጠራን ወደ አንድ ክፍል እንድንገባ ተደረገ። ምን ታስባለህ? ፈተናውን ያለፍክ ይመስልሃል? በማለት ጠየቀኝ። አላውቅም። ከኔ ምን እንደምትፈልጉ አላውቅም። የሚቻለኝን ሁሉ እንዳደርግ በነገራችሁኝ መሰረት የተቻለኝን ሁሉ አድርጌያለሁ አልኳቸው። አንዳንዶቹ እዚያ ውስጥ የቆዩት ለ20 ደቂቃ ሲሆን እኔ የቆየሁት 4 ወይም 5 ደቂቃ ብቻ ነበር። በመጨረሻም እናመሰግናለን፣ እንጠራሃለን አሉኝ። ከ2 ሳምንት በኋላ ደውለው በማግስቱ ጠዋት ሪፖርት እንዳደርግ ነገሩኝ። እውነተኛው ፈተና አሁን ሊጀመር ነው። ስልጠና። በእስራኤል የተለያዩ የህብረተሰቡ ክፍሎች ሀገሪቱ በማያቋርጥ አደጋ ውስጥ እንደሆነች ያምናሉ። ጠንካራ ሰራዊት ብቻ የደህንነት ዋስትና አይደለም። እኔም በዚህ አምን ነበር። የደህንነት አስፈላጊነት ይታወቃል።
ሞሳድ የተባለ ድርጅት እንዳለም ይታወቃል። በእስራኤል ውስጥ በይፋ መኖሩ ባይገለጽም ስለ ሞሳድ ሁሉም ሰው ያውቃል። ግን እንዴትና ምን እንደሚሰራ የሚያውቅ ጥቂት ነው። በጣም ምስጢራዊ ድርጅት በመሆኑ አንዴ ተመልምለህ ከገባህ አድርግ የተባልከውን ነገር ሁሉ መፈጸም ይኖርብሃል። የማይታይ ጠንቋይ መሆኑን በሂደት እንድታውቅ ይደረጋል። በእስራኤል ውስጥ ተወልዶ ላደገ ሰው ይህን እውነት አምኖ መቀበል አያዳግተውም። ወጣቶች ብርጌድ ውስጥ በመግባት ይጀመራል። ሁሉም እስራኤላዊ በጭፍን አድርግ የተባለውን ያደርጋል ማለት ሳይሆን ሞሳድ የሚመለምላቸውና ለዚህም ፈቃደኛ የሆኑት አድርጉ የተባሉትን ሁሉ ማድረግ ይኖርባቸዋል። ጥያቄ መጠየቅ ጠቅላላ ኦፕሬሽኑ ላይ አደጋ ያስከትላል። በወቅቱ በሄርዚሊያ የሌበር ፓርቲ አባል የነበርኩ ሲሆን ንቁ ተሳትፎ ማደርግ ነበር። በአመለካከት ግን በአንጻራዊ መልኩ ነፃና ሰፊ አመለካከት ስለነበረኝ በእምነቴና በታማኝነቴ መካከል ያልተቋረጠ ግጭት ነበር። ለስለላ ተግባር አስፈላጊው ትክክለኛውን እጩ መምረጥ ሲሆን ተከታታይነት ባለው ፕሮፓጋንዳ በሚፈልገው መልክ መቅረጽ ይቻላል። ቲማቲም ለመጭመቅ ከፈለክ መጀመሪያ የበሰለውን መልቀም ያስፈልጋል እንደሚባለው አይነት ነው። የመጀመሪያ 6 ሳምንት ምንም አልታወቀኝም። ከተማ ውስጥ በነበረው የሞሳድ ቢሮ ውስጥ እንደ ጸሐፊ ሰራ ነበር። አንድ ቀን በየካቲት 1984 ከኔ ጋር 14 ሰዎች በትንሽ አውቶቡስ ውስጥ ነበሩ። ከዚህ ቀን በፊት ማናቸውንም አግኝቼ አላውቅም። አውቶቡሱ ኮረብታውን ወጥቶ በደንብ የሚጠበቀውን በር አልፎ በረዥሙና ባለ 2 ፎቅ አካዳሚ ፊት ለፊት ሲቆም ከሁላችንም ፊት ላይ የደስታ ስሜት ይነበብ ነበር። 15ታችንም የጠረጴዛ ኳስ መጫወቻ ወዳለበት ሰፊ ክፍል ውስጥ እንድንገባ ተደረገ። በዚህ አዳራሽ ውስጥ ከአየር ላይ የተነሳ የቴል አቪቭን ከተማ የሚያሳይ ፎቶግራፍና ሌሎችም በግድግዳ ላይ ተለጥፈዋል። ወዲያው በአንድ ወቅት እዚህ ቦታ እንደነበርኩ አስታወስኩ። አይኔን ታስሬ ወደ ጠባቧ የመታጠቢያ ክፍል ተወስጄ በነበረበት ወቅት በጨርቁ ጭላንጭል የፎቅን መውጫ አይቼ እንደነበር ተረዳሁ። ከጥቂት ጊዜ በኋላ አንድ ሰው መጥቶ አዳራሹ አጠገብ ከነበሩት 4ቱ ክፍሎች ወደ አንደኛው ካስገባን በኋላ ዳይሬክተሩ በአጭር ጊዜ ውስጥ ከኛ ጋር እንደሚሆን ነገረን። ክፍሉ በሁለቱም አቅጣጫዎች መስኮቶች ያሉት ሲሆን ፊት ለፊት ባለው ግድግዳ ላይ ደግሞ ጥቁር ሰሌዳና በመሃሉ ፕሮጀክተር የተቀመጠበት ረዥም ጠረጴዛ ነበር። ይህ ኮርስ የሞሳድ ካዴቶች 16ኛ ኮርስ በመሆኑ ካዴት 16 ተብሎ ይጠራል። ወዲያው ከመኪና ማቆሚያው አካባቢ የሰዎች ኮቴ እንደሰማን 3 ሰዎች ወደ ክፍሉ ገቡ። አንደኛው አጠር ያለ መልከ መልካም ሲሆን ሁለተኛው እድሜው ጠና ያለና አለባበሱ ያማረ ነበር። ሶስተኛው ሰው እድሜ 50 ዓመት የሚሆነውና መነጽር የሚያደርግ ሸሚዝና ሰደርያ መልበስ የሚያዘወትር ነበር። ሁለቱ ሰዎች ከኋላ በነበረው ጠረጴዛ ላይ ሲቀመጡ ሶስተኛው ሰው ከፊት ለፊት ጠረጴዛ አጠገብ ቆሞ ወደ ነበረው ሰው አመራ። አሃሮን ሼርፍ እባላለሁ። የአካዳሚው መሪ ወይም ኃላፊ ነኝ። ወደ ሞሳድ እንኳን ደህና መጣችሁ። የሞሳድ ሙሉ ስም ሃሞሳድ ሌሞዴን ሼሌ ታፍዲኪዲም ማየሃዲም ወይም የስለላና የልዩ ኦፕሬሽን ኢንስቲትዩት ማለት ነው። መፈክራችንም በማታለል ዘዴ ጦርነት ይሆናል ነው አለን። በጣም ሞቆት ንጹህ አየር እንደሚፈልግ ሰው ሆንኩ። ሞሳድ መሆኑን ባውቅም ትክክለኞች ነን ብሎ ሲነግረን ነው ኦክሲጅን የፈለኩት። አራሊህ በመባል የሚታወቀው ሼርፍ ፊት ለፊታችን በነበረው ጠረጴዛ ላይ አንዴ ይደገፋል፣ ሌላ ጊዜ ቀጥ ብሎ ይቆማል። ጠንካራ ሰው ይመስላል። ቡድናችን ናችሁ። ከብዙ ሺህ ውስጥ ነው የተመረጣችሁት። ቁጥሩ ብዙ ከሆነ ህዝብ መካከል ነው ተንጋላችሁ የወጣችሁት። የምንፈልገውን ሁሉ ለመሆን ሙሉ ችሎታ አላችሁ። ጥቂቶች ብቻ ያገኙትን ሀገራችሁን የማገልገል እድል አግኝታችኋል። በድርጅታችን ውስጥ የኮታ አሰራር እንደሌለ መገንዘብ አለባችሁ። ሁላችሁም ተመርቃችሁ በጣም የምንፈልገውን ስራ ቦታ ብታሟሉልን እንወዳለን። በሌላ በኩል ግን 100 ከመቶ የሚያገኘውን ሰው አናሳልፍም። ይህን የሚያመጣ ሰው ከሌለም ግድ የለንም። ባለፈውም ጊዜ አጋጥሞናል። ሁሉም ይባረራል። ይህ ልዩ የሆነ አካዳሚ ነው። በማስተማሩ ሂደት ውስጥ ራሳችሁን አዘጋጅታችሁ ታግዛላችሁ። በዚህ ደረጃ ላይ ለስለላ ስራ ጥሬ ዕቃዎች ናችሁ።
በመጨረሻም በዓለም ላይ ከሰለጠኑት ሰላዮች መካከል ቀዳሚ ስፍራ የሚሰጣችሁ ትሆናላችሁ። በዚህ ወቅት መምህራን አይኖሩንም። ጊዜያቸውን ለአካዳሚው የሚሰው በቀጥታ ስራው ላይ የተሰማሩ ሰራተኞች አሉ። እንደ መምህራን ያገለግሉናል። እንደ ተማሪዎች ሳይሆኑ እንደ ወደፊት የስራ ባልደረቦቻቸውና ጓደኞቻቸው አድርገው ያስተምሯችኋል። የሚነግሯችሁ ሁሉ በድንጋይ ውስጥ የሚመሸግ አይደለም። ሁሉም ነገር በስራ መገለጽ አለበት። ይህም እንደየሰዎቹ የሚለያይ ቢሆንም እውቀታቸው ግን በልምድ ላይ የተመሰረተ ነው። እንድታገኙ የምንፈልገው ይህንን ነው። በሌላ አነጋገር ከስህተት በመማር በማስተካከል ለእነሱ የተላለፈውን ልምድና የሞሳድን ትውስታ እነሱም በተራቸው ልምዳቸውን ያካፍሏቸዋል። ከተግባር የተገኘ ልምድ። የምትገቡበት ጨዋታ አደገኛ ነው። ብዙ መማር ያስፈልጋል። ቀላል ጨዋታ አይደለም። በዚህ ጨዋታ ውስጥ ህይወት ሁል ጊዜ ወሳኝ አትሆንም። በዚህ ስራ ውስጥ አንዱ በሌላው ካልተረዳ ጎን ለጎን ተኝቶ መታረድን የሚያስከትል አደጋ ሊከሰት እንደሚችል መገንዘብ ያስፈልጋል። የዚህ አካዳሚና የማሰልጠኛው መምሪያ ኃላፊ ነኝ። ሁል ጊዜ እዚሁ ነኝ። ቢሮዬ ሁል ጊዜ ክፍት ነው። መልካም እድል እየተመኘሁላችሁ ከመምህራኖቻችሁ ጋር ተዋችኋለሁ። ከክፍሉ ወጥቶ ሄደ። በኋላ በሸርፍ ቢሮ በር ላይ አንድ ነገር ተለጥፎ አየሁ። ከቀድሞ የዩናይትድ ስቴትስ ፕሬዝዳንት ዋሬን ሃርዲንግ ንግግር የተወሰደ ነው። ለጥሩ ነገር ብለህ መጥፎ ነገር አትስራ የሚል ነበር። ይህ መልእክት አካዳሚው ከሚያስተምረው ጋር ፈጽሞ የሚቃረን ነው። ሼርፍ በሚናገርበት ወቅት አንድ ሰው ክፍል ውስጥ ገብቶ ተቀምጧል። ሼርፍ ክፍሉን ለቆ እንደወጣ ይህ ከበድ ያለና የሰሜን አፍሪካ ያነጋገር ዘይቤ የነበረው ሰው ፊት ለፊት ወጥቶ ራሱን አስተዋወቀ። ኤይተን እባላለሁ። የሀገር ውስጥ የደህንነት ኃላፊ ነኝ። ጊዜያችሁን ሳልወስድ ጥቂት ነገሮችን ልነግራችሁ ነው የመጣሁት። ጥያቄ ካላችሁ ከመጠየቅ ወደ ኋላ አትበሉ አለን። በኋላ እንደተገነዘብነው ሁሉም መምህራን ትምህርታቸውን የሚጀምሩት በዚህ አይነት አስተያየት ነበር። ልነግራችሁ የምፈልገው ግድግዳዎች ሁሉ ጆሮ እንዳላቸው ነው። በዓለማችን የቴክኖሎጂ ውጤቶች የሆኑ ዘመናዊ መሳሪያዎች መኖራቸውን እናውቃለን። የማናውቃቸው አዳዲስ መሳሪያዎችም ይኖራሉ። ተጠራጣሪ ሁኑ። ወታደር ቀመስ መሆናችሁን የምናውቅ ቢሆንም የምትሸከሙት ምስጢር ከሁሉም ነገር የበለጠ ጠቃሚ ነው። ከእንግዲህ ሞሳድ የሚለውን ቃል እርሱት። ዳግመኛ ለመስማት አልፈልግም። ለምን ጊዜ ካሁን ወዲያ ሞሳድን ለመጥቀስ ስትፈልጉ ቢሮ ማለት አለባችሁ። በማንኛውም ውይይት ወቅት ቢሮ ነው የሚባለው። ሁለተኛ ሞሳድ የሚለውን ቃል መስማት አልሻም። ለዘመዶቻችሁ ወይም ለጓደኞቻችሁ የምትነግሩት በመከላከያ ተቋም ውስጥ እንደምትሰሩ እንጂ ዝርዝሩን አይደለም። ባንክ ወይም ፋብሪካ ውስጥ ስትሰሩ አያያችሁም። እንዲህ ብላችሁ ካልመለሳችሁ በስተቀር መልሳችሁ ችግር ሊያስከትልባችሁ ይችላል። የምትነግሯቸው ከላይ የጠቀስኩላችሁን ብቻ ነው። ከኛ ፍቃድ ወይም ይሁንታ ሳታገኙ አዳዲስ ወዳጆችን ግን ማበጀት አትችሉም። ገብታችኋል? ስለ ስራችሁ በስልክ ማውራት የለባችሁም። አንድ ሰው ስለ ቢሮ ከቤቱ ሲነጋገር የተያዘ እንደሆነ ከባድ ቅጣት ይደርስበታል። በመኖሪያ ቤታችሁ ስልክ ምን እንደምትነጋገሩና እንዴት ለማወቅ እንደምንችል አትጠይቁኝ። በቢሮ ውስጥ የደህንነት ኃላፊ ነኝ። ስለዚህ ሁሉንም ነገር አውቃለሁ። ስለ አንድ ነገር ለማወቅ ከፈለኩ በማንኛውም ሰው ቁጥጥር ስር ያለውን ማንኛውም ነገር እጠቀማለሁ። በ3 ወር አንድ ጊዜ መዋሸት አለመዋሸታችሁን ለመለየት ምርመራ ይደረግላችኋል። በኋላም ከውጭ ጉብኝት ወይም በሌላ ስራ ምክንያት ከእስራኤል ውጭ ቆይታችሁ ስትመለሱ ምርመራ ማድረግ ይጠበቅባችኋል። ይህን ምርመራ ላለማድረግ መብት አላችሁ። ይህ ደግሞ እናንተን ተኩሼ ለመግደል መብት ይሰጠኛል። ወደፊት ብዙ ጊዜ እንገናኛለን። በሌሎች ጉዳዮች ደግሞ ያኔ እንወያያለን። በጥቂት ቀናት ውስጥ የመታወቂያ ወረቀት ይሰጣችኋል። ፎቶግራፍ አንሺ መጥቶ ፎቶግራፍ ያነሳችኋል። በዚህ ጊዜ ውስጥ ከውጭ ያገኛችሁትን ዶክሜንቶች መታወቂያም ይሁን ፓስፖርት፣ የእናንተን፣ የሚስቶቻችሁ ወይም የልጆቻችሁን ቢሆን ካለ በቅርብ ጊዜ ውስጥ ወደ ውጭ የማትሄዱ ስለሆነ እንድናስቀምጥላችሁ እንድታመጡ ይሁን። ኤይተን እነዚህን ከተናገረ በኋላ ከክፍሉ ወጥቶ ሄደ። ሌላ ሰው ፊት ለፊታችን መጥቶ ኦረን ሪፍ እንደሚባልና የኮርሱ ኃላፊ እንደሆነ ነገረን። ለእናንተ ልጆች ኃላፊነት አለብኝ። ቆይታችሁን አስደሳች ለማድረግ የሚቻለኝን ሁሉ አደርጋለሁ።
የተቻለውን ሁሉ እንደምትማሩ ተስፋ አደርጋለሁ አለን። ከዚያም በቡድን ውስጥ ከነበሩት አንዱን ራን ኤስ በኦፕሬሽን ባቢሎን ውስጥ ዶኖቫን የሚባለውን ሰው አስተዋወቀን። የኮርሱ ረዳት ኃላፊ ነበር። ዘመናዊ የሚመስለውና በሚገባ የለበሰው የአካዳሚ ሁለተኛ ሰው ወይም ምክትል ሻውካውሊም ነበር። ቀደም ሲል ከፈተኑኝ ሰዎች አንዱ ነበር። ሪፍ ትምህርቱን ከመጀመሩ በፊት ስለ ራሱ አንዳንድ ነገሮችን ይነግረን ጀመር። በቢሮ ውስጥ ለረጅም ዓመታት ሰርቷል። የመጀመሪያ ስራው ለነጻነታቸው ከኢራቅ ጋር የሚዋጉትን ኩርዶች ለመርዳት መላኩ ነበር። በአጠቃላይ ሚኒስትር ጉልዳሜር ቢሮ ውስጥ እንደ አገናኝ መኮንን ወይም ላይዞን አገልግሏል። በፓሪስ እንደ ካሃ፣ በተለያዩ ክፍለ ዓለማት እንደ ላይዞን አገልግሏል። አሁን ባለው ሁኔታ በአውሮፓ ውስጥ በሰላም የሚሄድባቸው ከተሞች ጥቂቶች ናቸው አለ። ከዚህ በኋላ ሪፍ ለሚቀጥሉት 2 እና 3 ወራት ጊዜያችንን በሚወስደው የትምህርት አይነት እንጀምራለን አለ። የመጀመሪያው ከበድ ያለውና በሻባክ መምህራን የሚሰጠው የደህንነት ትምህርት ሲሆን ሁለተኛው ደግሞ በምህጻረ ቃል ናካ ተብሎ የሚጠራው አንድ ወጥ የሞሳድ አጻጻፍ ዘዴ ነው። ይህ ማለት ሪፖርቶች የሚጻፉት በአንድ አይነት መንገድ ብቻ ነው። አንድ ነገር አድርገህ ሪፖርት ካላደረክ ምንም ነገር እንዳላረክ ይቆጠራል። በሌላ በኩል ደግሞ ምንም ነገር ሳታደርግ ሪፖርት ካደረክ እንዳደረክ ይቆጠራል አለ እየሳቀ። ስለዚህ በናካ ትምህርታችን እንጀምር። መልእክት በሚተላለፍበት ጊዜ የቅርጽ ወይም ልዩነት ማድረግ አይፈቀድም። ወረቀቱ ነጭና 4 ማዕዘን 3 ማዕዘን መሆን ይኖርበታል። ከላይ በግራ ጫፍ ሚስጥር መሆኑን ወይም አለመሆኑን ለማሳወቅ ከስሩ መስመር አለበት። በመልእክቱ ጫፍ በስተቀኝ በኩል የተቀባዩንና በመልእክቱ ላይ እርምጃ መውሰድ የሚገባውን ሰው ስም ይጻፍበታል። 1 ወይም 2 እና 3 ሰዎች ሊሆኑ ይችላሉ፣ ግን በእያንዳንዱ ስም ስር መስመር አለበት። በዚህ አይነት ሁኔታ በመልእክቱ ላይ እርምጃ ባይወስዱም የመልእክቱ ኮፒ ለሚፈልጉት ሰዎች እንዲደርስ ይደረጋል። ላኪው የሚታወቀው ከስሙ ይልቅ በሚሰራበት መምሪያ ስም ነው። በስተግራ በኩል መልእክቱ የተላለፈበት ቀን ወደሚፈልገው ቦታ መድረስ ከሚገባው ቀን ጎን ለጎን ይጻፋል። መልእክቱ በቴሌግራም፣ በፈጣን ቴሌግራም ወይም በመደበኛ ሊላክ የሚችል ሲሆን ለመልእክቱ ቁጥር ይሰጠዋል። ከታች በገጹ መሃል ስለ ጉዳዩ ጠቅላላ ሁኔታ በአንድ አረፍተ ነገር ርዕስ ይሰጠውና ከስር ይሰመርበታል። ለምሳሌ የደብዳቤ ቁጥር 3J ከተባለ ደብዳቤው የተጻፈበት ቀን ይጻፍበታል። ደብዳቤውን ያላገኙ ግን ቀደም ሲል በተላለፈው ደብዳቤ መሰረት ማየት የነበረባቸው ሰዎች ስም ተጽፎበት ከሆነ ኮፒው ሊላክላቸው ይገባል። የደብዳቤው ይዘት 2 ጉዳዮችን የሚመለከት ከሆነ በቁጥር እንዲከፋፈሉ ተደርጎ ለእያንዳንዱ ግልጽ የመለያ ቁጥር ይሰጣቸዋል። ቁጥር በሚጻፍበት ጊዜ ደግሞ መደገም ይኖርበታል። ለምሳሌ 35 ጥቅል የመጸዳጃ ቤት ወረቀቶችን አዝዣለሁ ከተባለ 35 ሲባዛ በ35 ጥቅል በማለት ቁጥሮቹን ደግሞ መጻፍ ያስፈልጋል። በዚህ አይነት መንገድ ምናልባት ኮምፒውተር ውስጥ በስህተት ቢፈጠር እንኳን ቁጥሩ አስተማማኝ ይሆናል። በመልእክቱ መጨረሻ የጸሐፊው የሚስጥር ስምና ፊርማ ይደረግበታል። በሁለተኛው ቀን ጋዜጦች ታደሉ። በጋዜጦቹ ላይ የነበሩት አንዳንድ ታሪኮች በሌላ ቀለም ተከበዋል። ጋዜጣውን የኢንፎርሜሽን መሰረት በማድረግ ከነዚህ ታሪኮች የተለያዩ ነገሮች አውጥተን ሪፖርት እንድናዘጋጅ ተነገረ። ታሪኩ ላይ የነበረው ሁሉ ከጨረስን ሌላ ተጨማሪ ኢንፎርሜሽን የለም ብለን መጻፍ ያስፈልጋል። ይህም ማለት ሪፖርቱ ለጊዜው የተሟላ ነው ማለት ነው። ሪፖርቱ ከተጻፈ በኋላ ለጉዳዩ አርዕስት እንዴት እንደሚሰጥም ተማርን። ከጥቂት ቀን በኋላ የሚስጥር ስም የተጻፈበት መታወቂያ ተሰጠን። በሳምንቱ መጨረሻ ላይ ሪፍ ስለ ግል ደህንነት ሁኔታ ሊያስተምረን ሲጀምር 2 ሰዎች በሩን በኃይል በርግደው ወደ ክፍሉ ገቡ። አንደኛው ረዥም ሽጉጥ፣ ሌላው መትረየስ ይዞ ነበር። ክፍሉ ውስጥ እንደገቡ መተኮስ ጀመሩ። ተማሪዎቹ ወለሉ ላይ ሲተኙ ሪፍ እና ራን ኤስ በደም ተጨማልቀው ወደ ኋላቸው ወደቁ። ሁለቱ ሰዎች ይህን ካደረጉ በኋላ በሩን ከፍተው በመውጣት መኪናቸው ውስጥ ገብተው ሄዱ። ሁላችንም ከፍተኛ ድንጋጤ ተሰምቶናል። ሪፍ ወዲያው ተነስቶ
ጄሪ ኤስ የተባለው ተማሪ አሁን ሞቼ ነበር፣ ማን እንዳደረገው፣ ስንት ጥይት እንደተኮሰ፣ በአጠቃላይ ገዳዮቹን ተከታትለን ለመያዝ የሚያስችለንን ኢንፎርሜሽን ስጠን አለው። ጄሪ መግለጫውን ሲሰጥ ሪፍ በጥቁር ሰሌዳ ላይ ይጽፍ ነበር። የተቀሩት ተማሪዎች በመግለጫው ላይ ከተነጋገሩ በኋላ ወደ ውጭ ወጥቶ ሁለቱን ገዳዮች ይዞ ተመለሰ። ፈጽሞ የተሰጠው መግለጫ አይመስሉም፣ አላስተዋልናቸውም ነበር ማለት ነው። ከሁለቱ ሰዎች አንደኛው በማሰልጠኛ መምሪያ ውስጥ የደህንነት ኃላፊ የነበረው ሙሳ ኤም ሲሆን ሁለተኛው ደግሞ የእሱ ረዳት ዴቭ ኤል ነበር። ሁኔታው እንዴት እንደነበርና ለምን እንደሆነ እንግለጽላችሁ አለ ሙሳ። አብዛኞቹን ስራዎቻችንን የምንሰራው በውጭ ሀገር ነው። ለኛ ማንኛውም ነገር ወይ ጠላታችን አለዚያ ኢላማችን ነው። ማንም ወዳጃችን አይደለም። ይሁን እንጂ መፍራት የለብንም። እንዲህ ከሆነ አንድ ሰው ያለበትን አደጋ ወይም ያልተቋረጠ ክትትል ይደረግበት እንደሆነ ማሰብ አይቻልም። አንድ ሰው እንዲህ እየተደረገብኝ ነው ብሎ ካሰበ ስራውን ለመስራት አይችልም። አፖም መሳሪያ ነው። ይህ ቃል ሲተነተን አፍታሃት ፖይሉት ሞዲዮኒት ማለት ሲሆን ስራውም ለስለላ ተግባሮች ዋስትና መስጠት ነው። አባሉ ስራውንም በሚገባ እንዲሰራ ደህንነቱን ይጠብቃል። ዋስትናም ሊሰጠው ሁልጊዜ ከእርሱ ጋር ነው። አፖም ስህተት የሚባል ነገር አያውቅም። ገብርኤል ሌላ እድል ሊሰጥህ ይችላል። ስህተት ግን ሞትን ያህል ከባድ አደጋ ሊያስከትል ይችላል። የደህንነት ደረጃዎችን እናስተምራቸዋለን። በሌላው ነገር ምንም ያህል ጎበዝ ብትሆኑና ችሎታችሁም ከፍተኛ ቢሆን አፖምን ካላለፋችሁ ትባረራላችሁ። ምንም አይነት ልዩ ችሎታ የሚጠይቅ ሳይሆን መማር መቻል አለባችሁ። ፍርሃትን እንዴት መቆጣጠር እንደሚቻል ማወቅ ይኖርባችኋል። ስለዚህ አይነተኛው ዘዴ ዘወትር ስራችሁን በአእምሯችሁ ውስጥ መያዝ ነው። ለሚቀጥሉት 2 እና 3 ዓመታት የማስተምራችሁ ዘዴ ፈጽሞ እንከን የማይወጣለት ነው። በተግባር ተፈትናችኋል፣ ነጥሯል፣ ብልጫ እንዳለው ይቆያል። አንተ የምታውቀውን ያህል ጠላቶችህም የሚያውቁ እንኳን ቢሆን ፈጽሞ ሊይዙህ አይችሉም። ከዚያም የትምህርቱን ፕሮግራም አውጥቶ ከመጨረሻው ትምህርትና በሚቀጥለው ቀን ትምህርት መጀመሪያ መካከል ያለውን ጊዜ ርቀት ተመልከቱ። ከኔ ጋር የምትሆኑት ያን ጊዜ ነው አለን። እንደ አይነ ስውር መልካም የሳምንት መጨረሻ እመኝላችኋለሁ። በሚቀጥለው ሳምንት ግን ቀስ በቀስ አይናችሁን መክፈት እንጀምራለን። ቢሮዬ ሁል ጊዜ ክፍት ነው። ችግር ቢያጋጥማችሁ ወደ እኔ መምጣት አትፍሩ። ምክር ከጠየቃችሁኝና የሚመስለኝን ከነገርኳችሁ ግን እንድትፈጽሙ ትፈልጋለሁ ብሎን ወጥቶ ሄደ። ሙሳም እንደ አይተን ከሻባክ የመጣ ሰው ነው። በአንድ ወቅት ከድንበር ወይም ወሰን ማዶ ወታደራዊ የስለላ ስራ የሚሰራ የቡድን 504 አባል ነበር። ኃይለኛ ቢሆንም ጥሩ ሰው ነበር። መልካም አስተሳሰብ የነበረው ቆራጥም ነበር። መቀለድም ይወድ ነበር። እያንዳንዱ ቀን 5 ቦታ የተከፈለ ነበር። ጠዋት ከ2 እስከ 4፣ ከ4 እስከ 5፣ ከ5 እስከ 7፣ ከ8 እስከ 9 እና ከ9 እስከ ምሽቱ 2 ሰዓት። በየመሃሉ የ20 ደቂቃ እረፍት የነበረን ሲሆን ከቀኑ ከ7 እስከ 8 ሰዓት የምሳ ጊዜ ነበር። ኮርሱ በ4 ዋና ዋና የትምህርት አይነቶች የተከፈለ ሲሆን እነርሱም ናካ፣ አፖም፣ ወታደራዊና ሽፋን ናቸው። በጠቅላላ ወታደራዊ ትምህርት ስር ስለ ታንኮች፣ ስለ አየርና የባህር ኃይሎች፣ ስለ ጦር ሰፈሮች መዋቅር፣ ስለ ጎረቤት ሀገሮች ፖለቲካዊ፣ ሃይማኖታዊና ማህበራዊ መዋቅሮች የሚሰጡን ሲሆን የመጨረሻ ሰፊ ትምህርት የሚሰጠው በዩኒቨርሲቲ ፕሮፌሰሮች ነበር። የሽፋን ቴክኒክ ትምህርት የሚሰጠው በካጻዎች ሲሆን ለዚህም ሻይ ካውሊንና ራንኤስ ነበሩ። ካውሊ ሲናገር የስለላ መረጃዎችን በምትሰበስቡበት ጊዜ ቪክቶር ሄም ወይም ዩሲ በክፍል ውስጥ ተማሪዎች የነበሩ ናቸው። ሳትሆኑ ካጻዎች ናችሁ። አብዛኛውን ምልመላ የምናካሄደው በሚስጥር ነው። ቀጥታ ወደ አንድ ሰው ሄዳችሁ ሃይ ከእስራኤል የስለላ ድርጅት ነኝ፣ ኢንፎርሜሽን ስጠኝና ገንዘብ እሰጥሃለሁ አትሉትም። በሽፋን ነው የምትሰሩት። ይህም ማለት የሆናችሁትን መስላችሁ አይደለም። ካጻ በቀላሉ የመለወጥ ችሎታ ያለው ሰው መሆን አለበት። ዋናው ቁም ነገር ይሄ ነው። በቀን 3 ስብሰባዎች ቢኖራችሁ በእያንዳንዱ ስብሰባ ወቅት ፈጽሞ ሌላ ሰው ሆናችሁ መቅረብ ይኖርባችኋል። ጥሩ ሽፋን ምንድን ነው? ሰፊ አማራጮች ያሉት ነው
ብሎ መግለጽ ይቻላል። አንድ ሰው ስለ ስራህ ቢጠይቅህና የጥርስ ሐኪም ነኝ ብትለው ይህ ትልቅ ሽፋን ነው። ግን የጥርስ ሐኪም ምን እንደሆነ ማንም ሰው ያውቃል። አንድ ሰው ጥርሶቹን አሳይቶ እርዳታ ቢጠይቅህ ችግር ውስጥ መውደቅህ ነው። ስለዚህ እንደዚህ አይነት ጥያቄ የማያስከትሉ መሆን ይኖርባቸዋል። የሽፋን ትምህርት በመማር ብዙ ጊዜ ያጠፋን። ከቤተ መጻሕፍት መረጃዎች ስለ ብዙ ከተሞች ሁኔታ ከመማራችንም በላይ በክፍል ውስጥ ቀደም ሲል ከተሞቹን እንደምናውቃቸውና እንደኖርንባቸው አድርገን ገለጻ እናደርግ ነበር። ትምህርቱን በፊልምና በፎቶግራፍ የተደገፈ ነበር። መጀመሪያ የተማርነው ነገር በአንድ ጊዜ ብዙ ኢንፎርሜሽኖች አለመስጠትን ነው። ሁለቱ ካጻዎች በሽፋን እንዴት መስራት እንደሚቻል በሚገባ አስተማሩ። በሳምንት ውስጥ 2 ወይም 3 ጊዜ እንሰራ ነበር። በዚህ ወቅት በኮርሱ ውስጥ ለ11 ሳምንታት ቆይተናል። የሚሰጠው ተግባራዊ ትምህርት ብዙ ነገሮችን የሚያጠቃልል ነበር። ለምሳሌ እንዴት ጥሩ የወይን ጠጅ መለየት እንደሚቻል፣ የወይን ጠጅን አመጣጥ፣ በአካዳሚው የጠቅላይ ሚኒስትሩ መመገቢያ ክፍል ውስጥ መብላትንና በዓለም ዙሪያ የሚገኙ ታላላቅ ሆቴሎች ውስጥ የሚዘጋጁትን ምግቦች ማዘዝንና አበላሉን ጭምር ተምረናል። በአካዳሚው የጠረጴዛ ኳስ መጫወቻ ክፍል ውስጥ 24 ሰዓት ሙሉ የሚሰራ ቴሌቪዥን ነበር። ይህ ቴሌቪዥን በካሴት የተቀረጹና በካናዳ፣ በእንግሊዝ፣ በዩናይትድ ስቴትስ እና በሌሎችም የአውሮፓ ሀገሮች ቴሌቪዥኖች የታዩትን ፊልሞች በካሴት የሚያሳይ ነበር። ዓላማውም ከእነዚህ ሁኔታዎች ጋር እንድንተዋወቅና ምልክቶቹንም ለመለየት እንድንችል ታስቦ የተደረገ ነው። በአፖም መጀመሪያ በቡድን በኋላ በግል አንድን ነገር እንዴት መከታተል እንደሚቻል ተምረናል። በርከት ያሉ ሰዎች ባሉበትና የህዝብ ብዛት በሌሉባቸው ስፍራዎች የሚደረጉት የክትትል አይነቶች የተለያዩ ናቸው። የመጀመሪያው ተፈላጊ ነው። ሰው እንዳይሰወር በቅርበት መከታተል ሲሆን የኋለኛው ተጠራጥሮ እንዳይነቃ ከርቀት የሚደረግ ክትትል ነው። መከታተልን ተምረን እንዳበቃን አንድ ሰው እኛን በመከታተል ላይ መሆኑን ልናውቅ የምንችልበትን የዘውትር መንገድ የሚለውን ዘዴ ተማርን። ወደ ከተማ ተወስደን በተለያዩ መንገዶች ላይ ከተለቀቅን በኋላ በተወሰነ ጊዜ ውስጥ እንድንመለስ ይደረጋል። ከዚያም በጉዟችን ወቅት ክትትል ተደርጎብን እንደሆነ ማንን እንዳየን፣ መቼ፣ ስንት ሰዎች ወይም ሰውና መልካቸውን ሪፖርት እንድናደርግ ይደረጋል። ክትትል እንዳልተደረገባቸው ሪፖርት የሚያደርጉትም የትና መቼ እንዳረጋገጡ፣ እንዴት ሊያውቁ እንደቻሉ፣ ለምን ክትትል እንዳልተደረገባቸው እንደገመቱ ሪፖርት እንዲያቀርቡ ይጠየቃሉ። ከሪፖርቱ በኋላ በማግስቱ ማን ክትትል እንደተደረገበትና እንዳልተደረገበት ይነገረናል። ክትትል እየተደረገብህ መሆኑን ማወቅ ጠቃሚ የመሆኑን ያህል ክትትል እንደሌለብህም ማረጋገጥ በጣም አስፈላጊ ነው። ክትትል ሳይኖርብህ ክትትል እየተደረገብኝ ነው ብለህ የምታስብ ከሆነ ለማድረግ ወይም ለመፈጸም ያሰብከውን ታቋርጣለህ። ማን በምን ምክንያት ይከታተልሃል የሚለውን ጥያቄ የሚያስነሳ በመሆኑ ክትትል እየተደረገብኝ ነው ማለት አደገኛ ነው። አካዳሚው እንደ ስራ ቦታችን፣ መኖሪያችን እንደ የስራ ቤት በመቁጠር ጠዋት ስንወጣና ማታ ስንገባ ምንም አይነት ክትትል እንደሌለብን ማረጋገጥ እንደሚያስፈልግ ተነግሮናል። ክትትል የሚደረግብህ ከሆነ ማንነታቸውን መለየትና ለ5 ደቂቃ በቀጥታ መስመር በመሄድ ትንሽ ጠመዝማዛ መንገድ ውስጥ ከገባህ በኋላ በማትታይበት ቦታ ሆነ ይከታተሉኛል የምትላቸውን ተመልከታቸው። ይከታተሉኛል የምትላቸው ግራና ቀኝ እየተመለከቱ ወይም እየተመለከተ ፍጥነቱን ወይም ፍጥነታቸውን በመጨመር የሄዱ ወይም የሄደ እንደሆነ ካየህ ወይም በቆምክበት አካባቢ ካንዣበበ ወይም ካንዣበቡ ጥርጣሬ ትክክል ሊሆን ይችላል። ባርኔጣ በኪስ ይዞ መሄድም ይጠቅማል፣ ማንነትን ለመሰወር ይረዳልና። አሁን ራሳችሁን መከላከልና ሌሎችንም መመልመል የሚቻልበትን ሁኔታ ተምራችኋል። ከሚደርስባችሁ ደብዳቤም ኢንፎርሜሽን እንዴት ማግኘት እንደሚቻል አውቃችኋል አሉን መምህሮቻችን። ሙሳ በአንድ ወቅት ወዳጆቼ የእንቁላሉን ቅርፊት መስበር ጀምራችኋል፣ አስኳሉ ደግሞ በአንዱ ጥግ አካባቢ ይገኛል ማለቱን አስታውሳለሁ።